ለመቀመጥ ነው እንዴ እስካሁን ትራሽ? በጣም አመሰግናለሁ። አረ ይሄ ሁሉ እኮ አያስፈልግም። ተቀበል ግድ ነው። እሺ አመሰግናለሁ። ደግሞ እንዳትጠፊ። አሁንማ ደንበኛ ነኝ። ገና ጸሎት አለ፣ ስንት ነገር አለ። እንዴ እሱማ ማታም አይቀር ነው። እሺ አመሰግናለሁ። ደህና ሁን። አንቺ ግን ያምሻል እንዴ? እስካሁን ትሰራለሽ ከዚህ ሊስትሮ ጋር? እንዴ ጫማ ላስታርቅ ነበረ። የትኛውን ጫማሽን? ይሄኛውን። ይሄን ምን ነው ሌላ እንትን አለሽ ከዚህ ጋር? እስካሁን ያው ስሊፐር ለማስጠረግ እስካሁን ሊሊ ደስ አይልም? ትህትናው፣ የስራ ጥረቱ በጣም ደስ የሚለው ማ። ስለዚህ ሊስትሮ ባልሆነ እንደዚህ የምታወሪ? አዎ። ምን ነው ምን ሆነ ደግሞ? አይ እኔ ግን ምንም ደስ አላለኝም። ምን አረገሽ? እሺ አረ ይቅር ይበልሽ። በዚህ የሚያልፉትን ሴቶች የሚላክፈው እንደ ቁጭ ብሎ የሚለክፍ ሰው ነው ደስ ይላል የምትይ? አረ ይቅር ይበልሽ። እሱ ምስኪን ነው። የሚገርምሽ አንድ ታናሽ እህት አለችው። ለሷ ሲልኩን እንት የሚለፋው። ይሄ የድራማ ወሬ ነው። እኔ ይሄን አላውቀውም እንዴ? ስንት ሴት በዚህ ስታልፍ አይደል እንደ እየለከፈ ቁጭ ብሎ የሚውለው? ተመሳስሎብሽ ነው እንጂ እንኳን እሱ ሴት ሊላከፍ ቀና ብሎ እንኳን ሰው ያይ። እሺ ለማንኛውም በቤት ገብተሽ ጠብቂኝ። ቀይዤ ልምጣ። እንዴ አሁን ወደ ቤት እንሄዳለን ብለሽኛ እንዴ? ወዴት ነው የምትሄጂው? በቃ መጣሁ አልኩሽ እኮ ቀይዤ እመጣለሁ። ሂላ አቤት ብሩክ። አረ የለውም። አይ የለውም። ሄጃለሁ፣ አመሻለሁ። አይ ቆያለሁ። ለምንድን ነው ልጅ ግማ አይገባው? በቃ አልፈልግም አልኩት እንዴ። እሱ በገንዘብ አይምሮ ተደፍኗል። እኔን እዚህ ያሰቃይኛል። እሱ እኮ ሚስት ሳይሆን ሰራተኛ ነው የሚያስፈልገው። አሁን ከሱ ጋር 10 ጊዜ መዳረቅ ነው ያስጠላኝ። ላቴ ብዬ እኮ ነው። አንተ ማን አባ ስለሆንክ ነው እቴን ማታ እንዳትቀሪ አትሲው ነው የምትላት? ኧረ እህቴ ተረጋጊ መጀመሪያ። ምንም ረጋጋው? ምንም አታውቂም ብለህ ከሷ ልትታለላት ነው? ሲጀመር ደረጃ ካልሆነ ሰው ጋር እንደዚህ መሳሳቅ ተገቢ አይደለም። አንተ ጫማ ጠራጊ፣ እሷ ደግሞ የተከበረች ሴት። ጀመር ምናችሁም አይመጣጠንም። ይቅርታ እህቴ። ምን ሆነሽ ነው? ምንድነው የምትይው? አልገባኝም። ሰማኛለህ? መኖር ከፈለክ ከዚህ በኋላ ከበምኒ ጋር መካፈት አያስፈልግም። አለበለዚያ ከባድ ነገር ነው የሚከሰትብህ። ይኸውልሽ እኔ እህት መጀመሪያ ተረጋግተሽ አድምጪ። ሰማኛለህ? ምንም ማወቅ አልፈልግም። አሁን አድርግ ያልኩን ብቻ አድርግ። አለበለዚያ እንዳትነሳ አድርጌ ነው ማስቀጠቅጥ። ደግሞ ሰው ላይ ዝም ብሎ መዛት ተገቢ አይደለም። መቼስ ይህን ስራና ይህን ቦታ ማጣት የምትፈልግ አይመስለኝም። ስለዚህ ብትጠነቀቅ ይሻልካል። ለማንኛውም እስኪ አብረን እናየዋለን። ዝም ብለሽ ነው የደከምሽው። ነገርኩ እኮ ደግሜ አልናገርም። ይሄ እህቴ ላፈጠጥ ከሆነ አይናንሳ። ትሰማኛለህ? እሷ የተከበረች ባለትዳር ነች። ሲጀመር እንዴት አስበው ነው ጭራሽ ካንተ ጋር? ይኸውልሽ እኔ እህት ሰው የሚመዘነው በሰውነቱ እንጂ በቁሳቁስ አይደለም። በቃ ዛቻ ያልቅብሽም። ዛቻ ያልከው ጠብቅ፣ ዛሬውኑ ነው ማሳየው። እኔ ደሃ ለሆድ የሚሰራ ሰው ስለሚያሳዝነኝ ነው እንጂ ከባድ ነገር ነው የሚገጥመው። ትሰማኛለህ? አንድ እድል ብቻ ነው የምሰጥህ። እህቴ ባለፈችበት ብታልፍ ዋጋህን ነው የምሰጥህ።
አንቺ መጣው ብለሽ ምንድነው የሁላ ሰዓት መቆየት? ከአንድ ሰው ጋር ይዤ ነው። ወሬ ስትወጂ እኔ ምልሽ ግን ያ ባሻ አያሳዝንም? አንቺ ልጅ ምን ነክቶሻል? ምንድን ነው አስሬ ባሻ ባሻ የምትይኝ? አንቺ ደግሞ መች አልኩሽ? እኔ ደግነቱን ስለምወደው ነው የነገርኩሽ። አይ እንግዲህ እኔ ስለማይረባ ሊስትሮ 10 ጊዜ ልስማ እንዴ? ጀመረሽ ደግሞ ሰው በሰውነቱ ነው እንጂ ማክበር ያለብሽ ሊስትሮ ስለሰራ አይከበርም ማለት ነው። ይቅርታ እኔ መጃጃል በጣም ነው ያስጠላኝ። ስለ እንደዛ ነገር መስማት አልፈልግም። እንዲሁም እሱን ነው የማገባው። ምን ተውኝ። እኔ እንደዚህ አይነት አስተሳሰብ ያለ ሰው ነው የምወደው። እንዴ አንቺ ልጅ ያመሻል እንዴ? ምንም መቃባጥሪ ምን ነው ጎዳና ላይ ለመውደቅ ቻኮልሽ? ምን ችግር አለ? ሰርተን እንለወጣለን። አንቺ ደግሞ እዛ ጋር የራስሽ ሱቅ ትከፍቻለሽ። እኔ ደስተኛ እንደሆነ አይደለም ትፈልጊኝ? እዛው ራስሽን ሳይ። እኔ እንደዚህ አይነት ነገር መስማት አልፈልግም። ሆ ጭራሽ ትጃጃልብኛለች እንዴ? ችግር የለውም እኮ እሱም መት ስላለችው አብራን ትኖራለች። ብለው የምርሽ ነው የምታወራው ነው ወይስ ፕራንክ ምናምን እያደረግሽ ነው? ጭራሽ ለምን ጋነባ እንኖርም ታያለሽ እንዴ? ኧረ ይቅር ይበልሽ። እስቲ አመስግኝ። እስኪ ተይኝ። ጭራሽ መብላቱን እርግጠኛ ካልሆነ ሰው ጋር ተዋወቀሽ እንዲህ ስትደሰች ማየት ለራሱ ትልቅ ተአምር ነው ነበር። በጣም ነው የሚያሳፍረው በእውነት። ነገሩ አንቺ ፍቅር መች ይገባሻል? ጭራሽ ፍቅር ነው ያልሽው? ይልቅ አትጃጃይ፣ እነግርሻለሁ።